ማቴዎስ ምዕራፍ 10 ቁጥር 32 እና 33 እዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ፣ በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ይላልና ምን ማለት ነው? ይሄ ያው እንደተጻፈው ነው። እንግዲህ ሰዎች በተለያየ መንገድ ይክዳሉ። መቼስ ይሁዳም አለ ጴጥሮስም አሉ። በአንድ ምሽት ሁለቱም የየራሳቸው አይነት ክደት ተገልጧል። አንዱ ለመዳን አልሆነለትም፣ አንዱ ደግሞ ጭራሽ በሶስተኛው ቀን ሹመት በሹመት ሆኗል። ምንድነው በሁለቱ መካከል ያለው ልዩነት? ከመጀመሪያ የነበረ ችግር መጨረሻ ላይ ሰው በተለያየ መንገድ ኤክስፕሬስ ሊያደርግ የሚችለው ነገር መጀመሪያ ላይ ያለ ነገር ይገልጣል። ይሁዳን በተመለከተ እንዴት ጌታን አሳልፎ ሊሰጥ እንዴት ሊክደው እንዴት አሳልፎ ሊሰጠው ይችላል ብለን ስናስብ ብር አይቶ ነው አይደለም እንለው። ከመጀመሪያ ችግር ስለነበር መጽሐፍ ቅዱስ ምን ይላል? ያኔ የጌታ እግር ስር መታ ሽቶ ሰብራ የጌታን እግር ስታጥበው ስትስመው እንዴት ይህ ሽቶ ይሰበራል? ቢሸጥ እኮ ለድሆች ይሆናል ወዘታ። ዮሐንስ ግን በወንጌሉ ምን አለ? ይሁዳ ግን ለድሆች ተገዶላቸው አልነበረም፣ ከመጀመሪያም ሌባ ስለነበር ይለዋል። ሐዋርያ ነበር አይለውም፣ አማኝ ነበር አይለውም። ከመጀመሪያም ሰውየው ሌባ ነበረ። ጌታም ይህንን ነገሩን ፈልጎታል። ሰውየው ብር ካገኘ ምንም እንደሚሸጥ ጌታ ስለሚያውቅ የነቢያት ትንቢት ይፈጸም ዘንድ ይህን የጥፋት ልጅ ከ12ቱ አንዱ አድርጎታል። ያው ማዕድን የሚበላ ተረከዙን ስለሚያነሳ ግድ ከ12ቱ አንዱ ሆኖ መቆጠር አለበት። መጽሐፉ ግን ከመጀመሪያም ሌባ ነበር ይላል። በኋላ ሐዋርያት ሥራ መጽሐፍ ላይ ወደ ገዛ መንገዱ ሄዷል። ሰውየው ከመጀመሪያም ይሄው ነው። ኢየሱስ ማን እንደሆነ ምን እንደሆነ ለማወቅም ፍላጎት የለም። ለዚህ የተመደበ ሰው ስለነበር ይሄ ሰውዬ ካደ ሸጠው ስንል ምን ነው 3 ዓመት አብሮት ኖሮ እያልን ማሰብ የለ። 3 ዓመት ኢየሱስን በልቡ የሸጠ ሰው የለም ከጌታ። ጴጥሮስ ጋር ደሞና 3 ነው የካደው። ግን ጴጥሮስ ክደት መጠናት አለበት። 3 ጊዜ አላቀውም ማለት ግን እኮ ጴጥሮስ ኢየሱስ ትታችሁኝ ተመለሱ ባለ ሰዓት ዮሐንስ 6 ላይ ሰው ሁሉ ትቶኝ ሄዷል፣ እናንተ ወደ ቤታችሁ አትገቡም፣ ተመለሷል፣ እናንተ ሂዱ ሲል ጴጥሮስ ምንድን ያለ? ጌታው ካንተ ወዴት ሳይሆን ካንተ ወደ ማን? የሆነ ፐርሰን ሌላ ማለት የኢየሱስን ፐርሰን ማንነት ጴጥሮስ በደንብ ነው ያወቀው። ካንተ ወዴት የሆነ ስፍራ ምናምን ካንተ ወደ ማን እንሄዳለን? ፐርሰንን አውቀናል፣ ማንነትን አውቀን ምንድን ያለ? አንተ የዘላለም ሕይወት ቃል አለ፣ የሕያው እግዚአብሔር ልጅ እንደሆንክም አውቀናል፣ አምነን። ስለዚህ የዘላለም ሕይወት ቃል እንዳለህ እናውቃለን። አውቆት ነው የሚከተለው። ይሁዳ ሳያውቀው ነው የሚከተለው። ሂሳብ ሰርቶ ይከተላል። ይሄ ደግሞ ማንነቱን አውቆ ይከተላል። ያኛው ያስፈራራው የለም፣ የዛተበት የለም። ከመጀመሪያም ዘሩ የተበላሸ ስለነበር ለመሸጥ ወደ ኋላ አላለ። ይሄኛው ደግሞ አንደኛ መንፈስ ቅዱስንም አልተቀበለም፣ ኃይልም አልወረደበትም፣ እንደማናችንም ፈሪ ደንባራ ነበረ። በዛኛው አይነት አሟሟት መሞት ደግሞ በጣም ይጠላል። ዮሐንስ ላይ ጠቋሚ ነገር አለ። ጴጥሮስ ተሰቅሎ መሞት የሚባልን ነገር በጣም የሚፈራ ሰው። ኢየሱስ ወደማትወደው መንፈስ ቅዱስ ሲመጣ ግን ወደማትወደው ትሄዳለህ። ወደማትወደው የማይወደው ምንድነው? በዛ ዘመን የነበሩ ወጣቶች ሮማውያን እየወሰዱ በእንጨት ላይ ሲሰቅሏቸው ከሚፈሩት ከሚደነግጡት ሰዎች አንዱ ወንድማችን ጴጥሮስ ስምዖን፣ የስምዖን ልጅ ማነው? ስምዖን ነበር፣ የዮና ልጅ ስምዖን። ያ ሁሌ ስለሚያይ ወጣቶች ያኔ በእንጨት ይሰቀሉ ነበር፣ ከኢየሱስም በፊት ከኢየሱስም በኋላ። በሮም መንግስት ላይ ያመፁ ሲነሱ ተይዘው በዛ ነው የሚቀጥሉ። ስለዚህ ስቅላት እንዳለ ሲያውቅ ወንድማችን ሴትዮዋ መጣ፣ አንተ ገሊላ ነህ? እኔ አላውቀውም አለ። የምትይኝን ሰውዬ አላውቀውም። ሪሊ አያውቀውም፣ ልቡ ክዶታል። ለምሳሌ አንዳንድ ጊዜ ወተት ነጭ እንደሆነ ሁላችንም እናውቃለን። ወተት ነጭ መሆኑን የማያውቅ የለም አላች።
ግን አንድ እንደው እግዚአብሔር የተጣላው ሰው ሰይፍ ይዞ አንገት ስር አምጥቶ ወይ ቢላ አምጥቶ ወተት ጥቁር ነው በል ሊልህ ይችላል። ወተት ጥቁር ነው ካላልክ ተኩሳለሁ ሊልህ ይችላል። ያን ጊዜ ምን ትላለህ? አፍህ ላይ ወተት ጥቁር ነው ትላለህ ከዛች ለማምለጥ። ልብ ውስጥ ግን ነጭ እንደሆነ በደንብ አእምሮ ውስጥ ነጭ እንደሆነ እየታየ ማለት ነው። የጴጥሮስ ክደት እሱን ኢየሱስ የእግዚአብሔር ልጅ እንደሆነ በደንብ ያውቃል። ከላይ እንደመጣ ያውቃል። የሕይወት ቃል እንዳለው ያውቃል። አብ ገልጦለት አንተ ክርስቶስ የእግዚአብሔር ልጅ ነህ እንዳለው ያውቃል። ግን ፈርቷል። ያንን አይነት አሟሟት በጣም ይፈራል። ወደማትወድ ይወስዳል። ይህንንም ያለው በምን አይነት አሟሟት ሊሞት እንዳለው ሲያመለክተው ይህን ተናገረ ይላል ዮሐንስ ወንጌል። መጨረሻም ታሪክ እንደሚነግረን በ64 ገደማ በፈራት መስቀል ላይ አጋድመው ሰቅለውታል ጴጥሮስን ማለት ነው። እና የጴጥሮስ ክደትና የይሁዳ ክደት ልዩነት አላቸው። የይሁዳ ክደት ሲጀመር ኢየሱስ ማን እንደሆነ ማያውቅና መጨረሻም ሸምጥጦ ለመሄድ የማይመለስ ነው። ስለዚህ ከኛ ጋር ሆኖ አብሮ ዘምሮ ወይ አጋንንቱ ሲወጣ ለማስወጣት መጥቶ ወይ ታመመ ሊያስፈውስ መጥቶ ግን አሜን አሜን ብሎ ዞር ብሎ ሄዶ የእነሱ አምላክ ነቢይ እንደሆነ አሁንም አምናለሁ ሲል ያ ሰው ሲጀመርም ኢየሱስን ስለማያውቀው። የጴጥሮስ አይነት ክደት ግን በጴጥሮስ ብቻ ሳይሆን የምንፈርደው ሁሉም ጴንጤ ማለት ይቻላል በትንሹ ነበረው። ሴትዮዋ ባትመጣም ወታደሮች ባይኖሩ በተለይ መጀመሪያ ጌታን የተቀበሉ ሰሞን ብዙ ክርስቲያኖች ፈተናው ሲሉ አንተ ጴንጤ ሆነሃል እንዴ ሲሉት ምንድን ነው አይ እኔ ዝም ብዬ ሰው ይዞኝ ሄዶ ነው ምናምን። የጴጥሮስ ክደት ትባላለች። የወንድማችን እኮ ነገ ይበረታል። ኢየሱስ እንደሚያድንም በደንብ ያውቃል። ወይ አጎትየው ከአሜሪካ ይደውልና አንተ መጽሐፍ ቅዱስ እያነበብክ ነው አሉ ኢየሱስም ማለት ጀምረሃል አሉ። እውነት ነው እንዴ? እንዲህ ከሆነ ዶላር አልክልም ሲል አይደለም እኮ እኔ አንድ ጊዜ ጴንጤዎች መጥተው ጥያቄ ጠይቀው ለእነሱ መልስ እያዘጋጀው ነው ብሎ ይክዳል። እቺ የጴጥሮስ ክደት ትባላለች። እነዚህ ከኛ ጋር የሚዘልቁ ወንድሞች ናቸው። ግን ፍርሃት ድሮ እዛ በጌታ ሳንሆን በፊት በየመናፈሻው ሻይ ስንጠጣ ወይ በየቦታው ሻይ ስንጠጣ ማማተብ እንፈራለን። ልጆች ስለሆነ ቤት ውስጥ እናማትባለን፣ ቤተክርስቲያን እናማትባለን። ከዛ አንዳንድ አደባባይ ላይ ካፍቴሪያ ወይም ሻይ ቤት ሲሆን በሕፃንነት እንፈራለን ማማተብ እና እዛው ሻዋን እያማሰልን በማንኪያ ነው የምናማትበው። ያ የጴጥሮስ ክደት ይባላል። ፍርሃት ምናምን እየደፈርን ስንመጣ በአደባባይ በቁሙ ነው የምናደርገው እና የጴጥሮስ ክደት ነች እሷ። ይሄ ነው ወዳጅ።